ሰላም ሰላም ውድና የተከበራችሁ እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ እጠይቃለሁ ማለት ነው። እንዴት ናችሁልኝ? ሳምንቱ እንዴት አለፈ? ሁሉ ሰላም? መልካም፣ እኔም ጋም ሰላም ነው። ዛሬ እንግዲህ ተመልሼ መጥቼላችኋለሁ ማለት ነው። ተመልሼ ስመጣ ያው ባለፈው አይተናል እነ ብሩኬ፣ ሀይሚ፣ ኢየሩስ የዲኤንኤ ምርመራ አድርጊ አታድርጊ ጭቅጭቅ ላይ እንደነበሩ አይተናል። ዛሬ ደግሞ እስኪ ምን ተፈጠረ የሚለውን ነገር ቪዲዮአቸው ላይ እናያለን ማለት ነው። ወደ ቪዲዮ ያንን ነገር እንድታስቢ ነው የምፈልገው። ይሆናል ብለሽ ብቻ ቀጥታ ስታስቢ ምናልባት ሳይሆን ቀርቶ ራስሽንም የማይሆን ነገር ውስጥ ልታገኝ ትችላለሽ። ያንን ነገር እኩል ነው ማራመድ ያለብሽ። ይህንን እምልሽ ለአንቺ በማሰብ ነው። አንደኛ አሁን ላይ የልጅ እናት ነሽ፣ ልጅ አለሽ። ለልጅሽ መኖር መቻል አለብሽ። ያን ነገር እኩል ነው ማስኬድ ያለብሽ። ነገሩ ሆነ አልሆነ እንድትጨነቂ ኦፍኮርስ ፍፄ ልክ ነህ፣ በደንብ ልክ ነህ። አንቺ የልጅ እናት ነሽ ማለት ሴት ነሽ፣ እንድትጎጂ ማናችንም አንፈልግም ምናምን። ነገር ግን ፈርዘር ሂደሽ ደግሞ ሌላን ሰው ደግሞ እንድትጎጂ ደግሞ አንፈልግም አንፈቅድም። አሁን ማሰብ ያለብሽ ሊሆንም ይችላል ላይሆንም ይችላል የሚለውን ነገር ነው ይመስለኛል። ልጅቷም ውዝግብ ላይ ናት መሰለኝ። የማን ነው የሚለውን ነገር እኔ ይቅርታ አድርጉልኝ፣ እንደዛ ነው የሚመስለኝ። በጣም የተወዛገበች ነው የሚመስለው። ምንም አይሆን ነገር ውስጥ እንድትገቢ ስለማልፈልግ እና ብቻ ለማንኛውም ሲመጡ ሄደን መጨረስ ያለብንን ነገር እንጨርሳለን። ብቻ ቤተሰቦች ሁላችሁም ሁሉም ሰው እያሰበ ያለው ዲኤንኤ ያላደርግ ምናምን ስል የሆነ ፈርቼ ወይ ደግሞ ውሸት ነው ብዬ ምናምን ነገር በራሴ ጥርጣሬ ኖሮኝ ምናምን እያሰበ ያለው ይመስለኛል። እንደዛ ነው። ዲኤንኤ ይላሉ ብለሽ ስላልጠበቅሽ አሁን ድንገት ዲኤንኤ ሲባል ፈርተሽ ነው ሲጀመር ወደኋላ ያልሽ። አሁንም ቢሆን ወደኋላ ማለት አያስፈልግም። እንደውም አንቺ ነበርሽ ዲኤንኤ ይደረግ ብለሽ መለመን የነበረብሽ። ተለምነሽ ነው ዲኤንኤ እንድታደርጊ እነሱ ሁሌ እየመጡ ምናምን ዲኤንኤ አድርጊ ምናምን። ይሄ ለአንቺ አስበው ነው እንጂ አለማድረግ የሚጎዳሽ አንቺ ነው። ዲኤንኤው አለመታወቁ፣ የእጁ አባት አለመታወቁ የሚጎዳሽ አንቺ ነው። እንደዛ አለ ለዛ ነበረ ብቻ አሁን የምናይበት ለማንኛውም መጥተዋል። የምናይበት ቀን ቅርብ ነው። ቅድመ ሁኔታዎች አሉ። የምን ቅድመ ሁኔታ? ልጅቷ ሲጀመር በራሷ ኮንፊደንስ የላትም የምላችሁ በምክንያት ነው። ጭራሽ ደግሞ ቅድመ ሁኔታ ዲኤንኤ ለማስመርመር ደግሞ ሌላ ቅድመ ሁኔታ። ኧረ ተይ ያውስጠኝ ምን እንደምችል አውቀዋለሁ። እናንተ ያው ማየት ስለፈለጋችሁ ይሄ ነገር የሚደረገው ይሄ ዲኤንኤ ውጤት ሲደረግ ልጅቷ አንተ እንደሆነች እናውቃለሁ። አንተ ደግሞ ማረጋገጥ ስለምትፈልግ የነገር ሲረጋገጥ ከመኖር እንድትሆን ትፈልጋለህ። በዛ ነገር ከተስማማን ብቻ ነው የሚሄድ። ኢየሩስ ጎብዘሽ የለ እንዴ? በጣም ጎብዘሽ የለ እንዴ? ከተረጋገጠ ከኔ ጋር እንድትሆን ምን ማለት ነው ደግሞ? ይሄ ምን የሚሉት ነው? ቆይ ቆማ የምታያት ልጅ ምንድን ነው መሰለች? የምር ይሄ እኮ በጣም ዲስሪስፔክት እኮ ነው። በጣም ንቀት ነው። ምን አድርገሽ ነው ያሰብሻት ልጅቷ? እንዲህ ኧረ ድፍረት አሁን እሱ ሲመጣ ምንድነው የምትቀየሪው? እዩ ምን እያልሽ ነበር? ቅድመ ሁኔታዎች ነበሩ። ምንድነው ቅድመ ሁኔታው? ኧረ አይደለም። ቆይ አሁን ግዴታ አይደለም። እኔ የማልፈልገው ህይወት መምራት ግዴታ አይደለም። ምን ነው ምን ነው አልስማማም። ይቅር እንዴ ምን አይደለም ደግሞ ያው በየትኛውም መንገድ
ተከበሪ። በቃ ማለት ሀይሚ በጣም እንደውም ታገሰች፣ ጌታ በጣም ታገሰች እና አናታቸው ላይ ካልወጣች በቃ ተከበሪ። ምንድን ነው አንቺ እንደ ልጅ እናቱኝ ወልደሻል። በቃ አርፈሽ ተቀመጫ። አሁን ዲኤንኤ ያለመደረጉ አባቱ አለመታወቁ የሚጎዳሽ እኮ አንቺን ነው። ካልፈለግ ተወው ምናምን ምን ሆነሽ ነው? ምንሽን ተማምነሽ ነው? ካልፈለግ ተወው። ልጅሽ አባት ያስፈልገዋል። ብሩኬ ሆነም አልሆነም እናውቋለን። ብሩኬ እንዳልሆነ እናውቋለን። አንቺ ራስሽ ልብሽ ያውቀዋል በደንብ። ለራስሽ ነው የሚጠቅምሽ፣ ለራስሽ ነው የሚጎዳሽ። የምትጎጂ አንቺ ነሽ። እነሱ እኮ ህይወታቸውን መቀጠል አያቅታቸውም። ቀላል ነው ህይወታቸውን እየኖሩ ስለሆነ ማለት ነው። ነገር ግን ተጎጂ የምትሆኙ አንቺ ነሽ። ስለዚህ በደንብ አስበሽ ነው መመለስ ያለብሽ። ዝም ብለሽ እንጣጣጣት አትበይ። እዚህ ጋር ትንሽዬ ህፃን ልጅ ይዘሻል። ቢያንስ እሷ ህፃኗ ልጅ ታሳዝንሽ። እንደማልፋታ ማለት ነው። እኔ ለዚች ልጅ በጣም ብዙ ማየን መንገድ ላለድ እየታገስኩሽ ነው። ገብቶሻል አይደል? ስለዚህ ከዚህ በኋላ አይመለከተኝም። እኔም ወደ አዲስ አበባ እመለሳለሁ። ቤቴ ግን ድጋሚ እመጣለሁ ካልሽ ህይወትሽን ነው ማበላሽ። ያንቺን ህይወት ገብቶሻል። ምንም እንደማታመጪ ልንገርሽ። ሲቀጥል ዲኤንኤ ታደርጊ ከሆነ ታደርጊያለሽ። ለምን በደንብ ነው ጨቃጨቅሽ አይደለም? እኔ እነሱም አንቺን እንዳይነኩሽ እንዳይተዋት እያልኩ ምናምን እያስተባበልኩ ነው። ዲኤንኤ ማድረግ ከሆነ እቅድሽ ዲኤንኤን ቀጥታ ማስደረግ ነው። ሌላ አማርኛ የለም። ማደርገው ደግሞ ነገርኩህ እኮ አሁን ቀደም እያልሽ ነበር። ለምንድነው የማይሆን ነገር የምታመጪው እንዴ? እኮ ታዲያ የምንቀር ችግሯ ሀይሚ ጋር ነው። አየኋት እንዴ ሀይሚ ስታይ ነው የምትቀያየር ልጅቷ። ምን ነሽ ነው እንዴ? እኮ ነው ሰው ምንድነው ያነሱበት ምንድነው የጣሉትን ሲያነሱበት ይባላል። ልክ እንደዛ ነው የሆንሽ ያለሽው። ረፊ በቃ የራስሽን ኑሮ ኑሪ። ሁኔታ ነው ምንድን ነው እንዴ? ከብሩኬ ጋር አብሮ መኖር ነው የምትፈልጊው? አብሮ መሆን አይቻልማ። እኔ የማይቻል ነገር ምንድነው? እኮ አሁን ከገኘኛ ሰው ምን ሆነሻል አላለችም? ቀደም እያለች የነበረው ዲኤንኤ አይደለም የሚያስፈልገው፣ የህፃኗን ዲኤንኤ ተውት፣ ችግር የለም። እቺ ልጅ ለወገን ደራሹ ወገን ነው እና ወይ ጸበል ቦታ ወይ ሕክምና ቦታ ውሰዷት እና መጀመሪያ ጤነኛ ነው። አእምሮዋ ልክ አይመስለኝም። በብዙ ነገር አላቅም፣ ብቻ ምን እያሰበች እንደሆነ አላቅም። ስለዚህ አእምሮዋ ልክ አይደለም። መጀመሪያ እሷ ወይ ጸበል ትግባ ወይ ደግሞ ሕክምና ብቻ በሆነ ነገር መጀመሪያ አእምሮዋ ልክ ይሁን። ከዛ በኋላ ወደ ልጅቷ ዲኤንኤ ይመጣል እንጂ ገና እሷ መጀመሪያ ጤነኛ አይደለችም። ሴትዮዋ በራሷ ጤነኛ አይደለችም። እየወሰዱ ገብቶሻል። ሀይሚ ፍቅረኛ ናት። ገባሽ አይደል? ስለዚህ ከአንቺ ጋር መኖርም እንትን ማለትም አልችልም። ዲኤንኤውን ከፈለግሽ አታድርም። እውነቱ እንዲወጣ ከፈለግሽ ዲኤንኤውን እኔ እውነቱን ስነግርሽ ልጁ የብሩክ ነው ከተባለ እቀበልና አሳድጋለሁ። ከእኔ የሚጠበቀውን ነገር በሙሉ አደርጋለሁ። ያ ማለት ግን አይደለም ከልጅነት ጋር አይደለም፣ ግዴታ አይደለም። ማድረግ ያለብኝ በሙሉ አደርጋለሁ። ከፈለግሽ ትንሽ ከፍ ስትል ግዴታ የናጡት መጥባት አለባት። የብሩክ ነው ከተባለ ግዴታ አንቺ የምትንከባከቢያት ታደርጋለች። ማድረግ ያለብኝ አደርጋለሁ። አሁንም ካልሽ ምን እሺ መጀመሪያ ዲኤንኤውን እናድርግ። እብድናት ዲኤንኤውን እናድርግና ከዛ ማውራት የምትፈልጊውን ነገር በሙሉ ታደርጋለሽ። አሁን እንሂድና አይደለም እኮ አሁን እኛ ግን እኛ ራሱ ልክ አይደለም። በቃ አይመለከተንም ብለን እኮ መሄድ እንችላለን እኮ አሁን እኛ ነን እኮ የለም በደንብ አስቢበት። እናት ነሽ፣ ነገ የሚቆጭሽን ነገር አታድርጊ። የሆነ ያልበሰለ ሰው ድርጊት ነው እያደረግሽ ያለሽ። ገና የልጅ ስራ ነው እየሰራሽ ያለሽ። ስለዚህ በደንብ አስቢበት። የምትጎጂው አንቺ ነሽ። እነዚህ ልጆች የራሳቸውን ህይወት ይቀጥላሉ። ስለዚህ በማይሆን ነገር ጊዜሽን አታጥፊ። አሁን አንቺ የማይሆን የማይደረግ ነገር ነው አልሆንልኝ ብለሽ እየታገልሽ ያለሽ። ስለዚህ እንደዛ ሲሆን ተጎጂ አንቺ ነው የምትሆኚው። የራስሽን ህይወት ራስሽ ቀጥይ። የራስሽን ህይወት ራስሽ አስተካክል። ልጆቹን ታያቸው፣ የራሳቸውን ህይወት ሊኖሩበት ታያቸው። ለምንድን ነው ማለት ነው? መብት እኮ ነው። ማንም ስራ አዩ። ግን ማንም ስታይ ነው ቆይ እየተቀየርሽ ያለሽው? ሀይሚን ነው ሀይሚን ስታይ ነው እየተቀየር እና ቅድም ስትይ የነበረው ምንድን ነው? እሺ ችግር ከሌለበት እኔ ባለትዳር አብራኝ ባለትዳር ነኝ።
የመጀመሪያው እርምጃ ግን ፍቅረኝነት ነው። እሱን እርምጃ አሁን እየተራመዱት ነው። ፍቅረኛዋ ነው እንዴ? ምን ሆነሽ ነው? ገምሽ እኮ ጌታ ሆይ ያውቀሽ ነው። አንቺ ለጤነኛውንሽ እሺ ከራሴ ለይተሽ አንቺ ራስሽ ስታረጊ ነው እንዴ ፍላጎት? ማንኛውም ሰው ፍቅረኛ ይኖረዋል። ከዛ ፍቅረኛ ይኖረዋል። አልለያይም። እኔ ለምን እለያያለሁ? ማለት ዳር ለምን እለያያለሁ? በግድ አሁን ደህንነት ማድረግ ትፈልጋለሽ? አትፈልጊም? ነገርኩህ እኮ የኔ ቅድመ ሁኔታ የምትከተል ለምን ገደላት ገቢኝ? ለምንድን ነው የምከተልልሽ? እሺ ጤነኛ አይደለችም እንዴ? እሺ ልጅቷን አመጣች ጀመረ። እኔን አትመስልም እቺ ልጅ ምንም ምን ሆነን ማትመስለው ምን ለዚህ ልጅ ብለሽ እንኳን እንዲህ ከምታንከራትቻት ለምን ሄደ እንደኔ ያታደርግ እንዳትንከራተት መሰለኝ ከቦታው በመውደቅ አንቺ ስለራስሽ ብቻ ነው ያሰብከው። ዲኤንኤውን አድርግና እንገላገል። በቃ አንቺ በቃ አትጨናነቂ። በቃ ያስጨነቀሽ ተረጋግተሽ ነው ማንኛውም የምቀበለው ነገር ነው ብለሽ ነው የሚጨናነቀው የሚመጣውን ነገር ለመቀበል ነገር ዙሩን እያከበርን ነው። አታንዛሽ ወደ ወዲስ ፈራ ነገር ስለሌለ ነው ይዘት የመጣው እኮ ታዲያ መሄዱ ምንድን ነው ያስፈራሽ? እዩ ለምንድን ነው የማይሆን ነገር የምታደርጊው? እነሱ ስታይ ለምንድን ነው ዝም ብለሽ እሺ ብለሽ አልነበር እንደ ቅድም እኮ? ታዲያ አሁንም እኮ ቢያል ለምን እሺ ታዲያ ምንድን ነው ቅድመ ሁኔታ ምናምን እንዴ? በመጀመሪያ ትመርመርና ልጅቱ ምናምን ካልፈለክ አንቺ እግዚአብሔር ልጅ ይዘሽ የማይሆን ነገር እንዳደርግሻት አስገፋፍ። ያምሻል እንዴ? ችግርሽ ምንድን ነው? ቆይ አይደለም ችግርሽ ምንድን ነው? ምንድን ነው ያለብሽ ችግር? ለምንድን ነው የምታበጫው? ስመጣ ነው እንደ ያዙ ልቀቁኝ የምትይው? ባዶጄ ስመጣ አትይም ነበር እንደዚህ? ስለዚህ መማታት ወይ የሆነ ነገር ምናምን እንዳንቺ ቡር ማለት አቅቷት አይደለም። እቺ ልጅ ታግሳ እያወራችሽ ያለች ነገሮቹ በሰላም እንዲያልቁ ነው። ቢያንስ ስትከበሪ እንኳን ወቂ ነይ ብቻሽን እንገናኝ። ተረጋጊ። እዩ ለምንድን ነው የማይሆን? ሀይሚዬ ተረጋጊ። አይ እቺ ሲጀመር አላማዋ አንቺን ወደ ሌላ ነገር ውስጥ ለማስገባት ነው። ማለት በቃ የሆነ ነገር እንድታደርጊ ነው እየገፋፋች ያለች እና ተረጋጊ። ቆንጆ ሁሉም እውነቱ ይወጣል። ሰላማዊ ህይወታችሁን ትቀጥላላችሁ። አንቺ ተረጋጊ። ሁሌም ከጎኑ ሁኚ። አለቀ። ሌላው ነገር ትርፍ ነው። አሁን በቅርቡ የሚወጣ ነገር ስለሆነ ስለዚህ አንቺ ከዚህ ጋር የሆነ ወርደሽ መጨቃጨቅ መነታረክ ምናምን አያስፈልግም። እኮ ቅድም ምን እያልሽ ነበር? እሺ ብለሽ ከማጋና ከብሩክ ጋር ስለዚህ መናገር ካለ የምን ችግር እኮ እየሆንሽብን ያለሽው አንቺ ነሽ። ምን ማለት ነው? እነሱ እኮ በሁለት መነጽር በሁለት አይ ኖ እንደዛ አይደለም። ሀይሚና ብሩኬ ኦልሬዲ አሁን ባለትዳሮች ናቸው። እየመረረሽ ዋጩ ተቀበይ በደንብ ባለትዳሮች ናቸው። ስለዚህ አንድ ናቸው። ነጣጥረሽ የሀይሚ ጉዳይ ብሩኬን ይመለከተዋል፣ የብሩኬ ጉዳይ ሀይሚን ይመለከታል። ብሩኬን ስታወሪ ሀይሚም አለችበት። እሱን ማወቅ አለብሽ። የሀይሚን ጉዳይ ነው። ምክንያቱም ያንተ የብቻ ህይወት የአንቺ የብቻ ህይወት የሚባል ነገር የለም እነሱ ጋር። የኔ ቆንጆ እየመረረሽ ዋጩ ይወተናት አይደለ? እና ሰጠልክ ልጅ ነው እንደፈለገች ተመለከተ። ማለት አንተ ጋር መጨረስ እንፈልጋ ያለኝ ነገር አንቺ እንደጤነኛ ሰው አስቢ። ካልሆነ እናስመርምርሽ ወይ ጸበል ልጅ ጤነኛ ካልሆንሽ እንደዛ አይነት ይኸውልሽ፣ እኔ እኮ ሰብአዊነት ይዞኝ ምናምን እና ስሜት ስለተበለሻሸ ነው እዚህ ነገር ውስጥ የገባሁት እንጂ አይመለከተኝም ብሎ መሄድ ከብዶኝ አይደለም። የራስ ጉዳይ ማለት እኮ እችላለሁ እኮ ትችላለህ። እንደዛ ማለት ያልቻልክበት ምክንያት ደግሞ ምን እንደሆነ ጠቅላላ ምንድን ነው? የኔ ልጅ ከሆነ እኮ ምን እንትን ይለኛል እንዴ? በኮንፊደንስ ሰጥቼ የኔ ልጅ አይደለም ብለው ምን በኋላ ለመሸማቀቅ ነው እንዴ? ምን የዛኔ የኔ አይደለችም? አዎ አይደለችም። አሁንም የኔ አይደለችም። የሚጣራ እኮ ነው። አሁን ልጅቷን አታጉላያት በእናትሽ። አደብ ይኑርሽ፣ አደብ ይዤ እዩ። በቃ ስነ ስርዓት ይዤ እንሂድ እንትን እንበል። እኔ ደግሞ ከአንቺ ጋር ልኖር አልችልም። በጣም ይቅርታ አልችልም። ቆይ ከብሩኬ ጋር ስለማልችል ነው። ግዴታ እኮ አይደለም። ቢሆን ተጎጂው አንቺ እኮ ነሽ። ታውቂያለሽ ለምን እንደምጎዳው ነው። ምክንያቱም አይ ግን ያልገባት ነገር አለ ማለት ይሄ ልጅ ሀይሚን እየወደደ ሀይሚን እያፈቀረ ከኔ ጋር ኑር ማለት እኔ እንዴት ነው ልቡ ሌላ ሴት ጋር ሆኖ አንቺ ጋር ምን ይሰራልሻል? ቢሆን እንኳን ማለት ነው ምን ይሰራልሻል እንዴ?
እንደውም ትጎጃለሽ እኮ ከዚህ በላይ ነው ጉዳቱ የሚያመዝንብሽ። በደንብ አስቢ። ሴት ልጅ ነሽ። ሴት ልጅ እንደዚህ አትወስንም። የነገ ህይወችን አታበላሽ። ያደርጋለሁ ብለሽ ስለተስማማሽ ነው የመጣ ነው እንጂ አንድ ቀን ያራዘም ነው እንጂ እንሄዳለን ወደ ቤታችን። ምንም እዚህ የምንቆይበት ጉዳይ የለም። ሲቀጥል ደግሞ ሁለተኛ እንድትረብሽን አትችይም። ሲጀመር ትናንትም ነግሬሻለሁ። በቃ ይበቃሻል። አንቺ ራስሽ አትልጅ ከዚህ በላይ ሲቀጥል ልጅቷ ደግሞ ታሳዝንሽ። በቃ ረፊ አሁን ስለ ራስሽ ብቻታስ ምንም ነፍስ ማታቅ ልጅ ይዘሽ መጥተሽ ለምንድን ነው እንደዚህ የምትመናጨው? እንተና አዲክ ያማረጋ ወጋ ደብያን ለዲን ልጅቷን ስጪንና እንሂድኛ። አንቺ አሁን እንደ እንትናችሁ አንቺ ካልፈለግሽ እኛ እናስመርምራል። ዲኒውን እኛ እናስደርግ። አሁን ልጅቷ እኮ አድርጋ ምንም እንትና እናረጋት አድርጋ ችግር ነው የሚፈጠረው። እንደዚህ ከቀጠልሽ በቃ እቺ ልጅ የአባቷን ፍቅር ሳታገኝ ነው የምታደርገው። ለምን አደብ አይነት ፍቅር ማግኘት አለባት እኮ ነው ይደረግና የኔ ከሆነች እንቀበላሉ አልኩሽ እኮ። ምንድን ነው የምትነዛነጂ? ልጅቷን ይዘሽ የመጣሽ ዲኤንኤ እንዲደረግ ከሆነ እንሂድ፣ በቃ ይደረግ ዲኤንኤ እንሂድ። ሌላ ምንም አዲስ ነገር የለም። ግን አብሬ እኖራለሁ ምናምን እያልክ ከዚህ በኋላ የቴን አትበጠብጭም። እንደዛ ካደረግ በህግ መጣብሻለሁ፣ አሳስርሻለሁ። መሆን አለበት። የምር አሳስርሻለሁ። ማረክ አለብን። እኔን ገለሽ መሆን አለበት። እኛን ሁሉ ገላ ነው እንጂ እኛን ሁሉ ገላ ከሆነ ነው እንጂ እንዴ እኛ ሴት ሄድን አስካፕ ነው ነፍስ ማጥፋት አልፈልግም እያለ ከዛ ሊሆን አይነበረም። አሁን በቃ ሌላ ነገር ከምናደርግ ከምንጨቃጨቅ ዲኤንኤ ይደረግ። ሀሳብሽ ላይ ያለውን ነገር ተይ ይደረግ። ምን ፈራ መሰለሽ ነው በቃ ምንም ምሰሩ ነገር ከሌለ ቀጥታ ሌላ ወሬ ከራ አይደለም። ሁሉንም እኮ ሊታወራ ነገር አሳማስቀይር ነገር ተሻል አሳማስቀይር ተቃራኒ ነው። ሁሌ ተቃራኒ ነው የምታወሪው። አዎ አይሆንም፣ እንደዛ አይሆንም። ለምን ትያለሽ? ግዴታ እኮ አይደለም። ምን ያስፈራኛል? ስለማያስፈራኝ እኮ ነው ይደረግ ነው። መስማማት ትችላለህ። ለምንድን ነው መስማማት? ከአንቺ ጋር እኖራለሁ ብዬ ኖሬስ ከዛስ ምን ታገኛለሽ? ማንኛውም ሰው ልጅ እንዳለው ባልና ሚስት በጣም ግዴታ ያደረገችው አይደለም። አንቺ ተጋብቶ የለደራቱ ይለያያል። ምን አይነት ህልም ያየሻለሽ ወገነዬ? ልክ ካልሆን ማድረግ ያለብን እናደርግልሽ። ነበረ ምን አይነት ህልም ነው እያየሻለሽ? እኔ ቆንጆ የምር በቃ በጣም የሆነማ ሮማንቲክ የሆነ ህልምማ እያየች እያደረሽ ነው። ቢያንስ እሱን አጣጥሚ በደንብ እየተኛሽ። እሺ በህልምሽ የምታየውን ነገር በደንብ አጣጥሚ እየተኛሽ። ምክንያቱም የማይሆን ነገር ነው። ምንድነው ላማለኝ በሰማይ ወተቷን ማላይ ይባላል። ስለዚህ አርፈሽ ተቀመጪ። እኔ እናት ኧረ ህይወትሽን ባታበላሽ ነው የሚሻልሽ። ቅድም እየነገርኩሽ ነበር፣ የማይሆን ነገር ላይ ተስፋ አይኖርሽ። ላንቺ ለአንድ አይደለም ካደለ ቢኔን ነው። ለምንድን ነው እሱ ሳይምር ዲኤንኤ ይደረጋል? ስለዚህ የሚመለከት ምን እንዴት ነው የማይመለከተኝ? ግዴታው እኮ ነው መገኘት አይደል? ከየት የመጣው ግዴታ? ግዴታው ነው። ልጁ አባት አይደለም ማወቅ አለበት እኮ የእሱንም ዲኤንኤ ማድረግ አለብን። ኦኬ አንተ ልጅ አይደለም አሁን አይደለም ሊኖር ይገባል ነው የምልሽ። ልጅ ተኔና ስላለ ልጅ ተይ ስለማለት ነው አይደል? አዋ ነው እና ሰላም በጣም እየታገልክ ነው። ለምን አንኖርም? ለምን ከሱ ጋር አልመጣሽም? ምን አገባው ቢኒ? ስለዚህ ነገር አይነት እንዴት ነው የማይመለከተው? ምን ማለት ነው? ሲያማታ በጣም መኖር ስለሌለበት ነው የመጣው። ጤነኛ ነች። ምን ያድርግሽ ልጁ? ግዴታ እኮ ነው። እሱን ተመርምሮ እኮ ማወቅ አለበት አይደል? ነገሩን እናገባኝ ነው የሚመለከተው። በደንብ ነው የሚመለከተው። በቃ ተዋቸው። እንደሱ መሆናችሁኝም ደሱ ምን ካልታወቃችሁኝ ችግር የለውም። ውጤት ጭቅጭቅ አቁም። ምን ሆነሻል አንቺ? ይሄን ይደረጋል ልጅ ለምን አትረጋጊም? ሰላም ናችሁ? ይባላችሁ አላምናችሁም አላለችም። የማትታመኙም አንቺ ነሽ። እነሱ ናቸው እንደውም አናምንሽም ማለት ያለባችሁ ነው ወይስ ምንድን ነው? አይንሽ አሁን ቢያንስ በአይን ጥገባቸው ብለሽ ነው። ጥገቢያቸው ይቆዩ ጥገቢያቸው።
ቤተሰቦች ተመልሰን መተናል። እነሱ ውስጥ ገብተዋል፣ እየጠበቅናቸው ነው ማለት ነው። ነገሮች እንግዲህ ለበጎ እንደሚሆኑ ተስፋ አደርጋለሁ። ማለት ውስጤ ትንሽ ከልቷል፣ አልዋሻችሁም። በጣም የሆነ የፍርሃት ስሜት፣ የድንጋጤ ስሜት እየተሰማኝ ነው። ያው ስሜትሽ ይገባናል፣ እንረዳለን። ስሜትሽ ያው ከባድ ነው፣ በቦታው ስንሆን ነው ሞር ደግሞ የምናውቀው። እና አትጨነቂ፣ ውጤቱን ሁላችንም የምናውቀው ነገር ነው። ወደ ነበራችሁበት ደስ ወደሚለው ፍቅራችሁ ትመለሳላችሁ። አታስቢ። ከዚች ልጅ ለአንዴና ለመጨረሻ ጊዜ ይሄ ጥሩ አጋጣሚ ነው። እንኳን ምርመራው ተደረገ፣ በቃ ውጤቱን አውቃችሁ የራሳችሁን ህይወት ትጀምራላችሁ። ሌላ የሚበጠብጣችሁም ሰው አይኖርም። አውቀዋለሁ እኮ ውጤቱን አውቀዋለሁ፣ እንደማይሆን አውቃለሁ። ግን ለምን እንደፈራሁኝ አላውቅም። ማለት ልጅቷ ይሆናል አይደለ ስታወራ የነበረው ነገር ያስጠላል፣ አናዳኛለች። እኔ የማይሆን ነገር ነው እየቀያየራት እንዳለ አልገባኝም። በመጀመሪያ እናንተ ከመምጣታችሁ በፊት በቃ መመርመር ነው የምፈልገው፣ ተመርምሮ ውጤት ማየት ነው የምፈልገው ነበር እያለች ነበር። ከዛ እናንተ ከመጣችሁ በኋላ ሁኔታውን ለተቀያየረ መስፈርት አለኝ፣ አንተ ከኔ ጋር ትኖራለህ። እኔ እውነት ለመናገር እኔ ጤነኛ አትመስለኝም። የሆነ ነገሯ ልክ አይደለም ወይ? የሆነ ከአንዳችሁ ጋር የመጨረሻ ያለ መጋባት ፈልጋለች ወይ? የአንዳችሁን ችግር ውስጥ መክተት ፈልጋለች ወይ? ከዚህ በፊት እንደነበረው እናንተ ጋር የሆነ ረብሻ እንዲፈጠር ፈልጋለች። እንደዚህ አይነት ፍላጎት ያላት ነው የምትመስለው። ብቻ እኔ እንጃ፣ እኔ ግራ ገብቶኛል። አይ ልክ ነው። አንዳችንን የሆነ ችግር ውስጥ ማስገባት ነው የምትፈልገው እና ከዛ ችግር ውስጥ ከሚገቡት ሰዎች መሀል ደግሞ አንዷ እኔ ነኝ በእርግጠኝነት። አሁን ቅድም ራሱ በጣም አናዳኝ ነበረ። ልጅ ይዛ እንደዛ ለማድረግ ግን መሰንዘሬ ራሱ ልክ አልነበረም። ግን ታናድዳለች። እውነት ራሴን መቆጣጠር አቃተኝ። መስፈርት አለኝ ምናምን ከዴኒዮ በኋላ አንተ ከኔ ጋር ነው እንዴ? እንኳን አንቺ ፊት ለፊት ያለሽ እኮ እኛም እንደው ማናገኛት ነገር ሆኖ እኮ ነው እንጂ ልጅቷ ታሳስታለች። የምር ነው የምታሳስት። እንኳን አንቺ ፊት ለፊት ሆነሽ የሆነ ያውም ዲስሪስፔክት እያደረገች አንቺን ማለት ይሄ በጣም ዲስሪስፔክት ነው እኮ። አንቺ የምትወጂውን የምታፈቅሪውን ፍቅረኛሽን እንግዲህ የልጅ እናት ነኝ ባይ መታ ከኔ ጋር የምትኖር ምናምን ይሄ በጣም ትልቅ ዲስሪስፔክት ነው። እና እንደውም በጣም ታጋሽ ነሽ፣ በጣም ጎበዝ ሴት ነሽ። ይሄንም ደግሞ ትወጪዋለሽ፣ ያልፋል፣ ትወጡታላችሁ። ምትሆነው ታፍርበታለህ ምናምን እኔ ግራ ነው የምታጋባው። እግዚአብሔርን ማለት ነው ተው ብቻ ይሄ ነገር በሰላም ብቻ ይለፍ። ራሴን አውቃለሁ፣ እሱንም አውቀዋለሁ። እና እኔ ስሙን ነፃ እንዲያወጣ ብቻ ነው የምፈልገው እና እሷም ደግሞ አርፋ እንድትቀመጥ ነው የምፈልገው። ነገሮች ለበጎ እንደሚሆኑ ተስፋ አድርጋለሁ። እንግዲህ አላውቅም ብቻ ታጨነቂ፣ የሚሆነው ይሆናል። አሁን ሌላ ነገር ምንድነው ከ48 ሰዓት እስከ 72 ሰዓት የሚፈጅ አለ ፈጣኑ። ከዛ ደግሞ እስከ 7 ቀን የሚፈጅም አለ። እሱ ይሄ ደም ጸጉር ምናምን ሲወሰድ ይመስለኛል ይቆያል። እሱ ነገር ይቆያል። እና ብቻ እኛ ፈጣኑን የፈለግነው ማለት ነው ከ48 ሰዓት እስከ 72 ሰዓት ያለውን የሚደርስልን በፍጥነት እንዲደርስልን ስለፈለግን እሱን የፈለግነው። እና ብቻ ነገሮች ይችን 2 ቀን ወይ 1 ቀን ምናምን 1 ቀን ከግማሽ ምናምን ብቻ 2 ቀን ብለን ያዘው እና እንታገስና በቃ ከዛ በኋላ ነገሮች በሰላም አልቀው ሰላማዊ ህይወት መቀጠል ነው የሚፈልገው። የማልሰጋበትን የፍቅር ህይወት ነው መኖር የምፈልገው። እኔ በጣም እየሰጋሁ ነው እንዴ በእያንዳንዱ ነገር እየተሳቀቅኩኝ፣ በጣም ነው የሚያስጠላው። ህፃኗ በጣም ነው የምታሳሰው። እውነት እኔ እሷ ላይ ራሱ ጊዜ ነገር ማድረግ አልፈለግኩም ነበረ፣ ግን በቃ ታሳሳለች። እውነት በጣም ነው የምታሳዝነው። እሷ ላይ ምን አይነት እናት ብትሆን እንደሆነ በዚህ ልክ እንደዚህ ጨክና የምትለው እኔ አላውቅም። ከባድ ነው በቃ ስለ ራሷ ፍቅር። አንዳንዴ ልጅነትም ሊሆን ይችላል፣ እርግጥ የሆነ አለመብሰል ምናምን ሊሆን ይችላል እንደዚህ የሚያደርጋት። የራሷን ስሜት አስባ ያለ እድሜዋ መውለዷ ሳያንስ እንደገና ደግሞ ኦፍኮርስ እዩ አንድም ልጅነት፣ ሌላም ደግሞ አለ አይደለ የሆነ እንዴት ነው ያልወጣላት ፍቅር ስላለ እንደው ከሆነ ብለን እንያዘው እና ያልወጣላት ፍቅር ካለ ልጅነትም ነገር ግን ይሄ ነገር ነገ እንደሚያስቆጫት እርግጠኛ ነኝ። ነገ እንደሚቆጫት ለምን እንደዚህ ይህን ያክል ነገር እንዳደረገች ዞር ብላ ስታስብ በጣም የሚቆጫትን ነገር እንዳደረገች ያኔ ሲገባት ትቆጫለች፣ ያኔ ደግሞ ትጎዳለች። የምትጎዳበትን ነገር ነው እያደረገች ያለች፣ የምትቆጭበትን ነገር ነው እያደረገች ያለች። ይሄ ነገር ያልፋል ምናምን። አሁን ልጅነት ቢባልም መብሰል ይመጣል። ከፍ እያለች ስትሄድ ማለት ያው የልጅ እናት ሆናለች። ከዚህ በላይ ማደግ ከዚህ በላይ መብሰል የለም። የልጅ እናት ስትሆን ሌላ የሆነ እንዴት ነው ያው ስሜቱን ወልደን ማለት ወልጄ ባላውቀው እናትነት የራሱ የሆነ ሞገስ አለ እና
እሱ ነገር ስላለ ያው ልጅነት የሚባል ነገር የለም። አንድ ሰው ከወለደ በኋላ ልጅነት የሚባል ነገር የለም። እናት ሆኗል ኦልሬዲ። ሶ ለልጅሽ ቢያንስ ነገር የምታየው ይህን ነገር ታየዋለች። እናቴ እንዴት ነበረ፣ እየተጨቃጨቀች ነበር፣ እንደዚህ ነበር የሚለውን ነገር ልጅሽ እንድትጎዳበት አታድርጊ። በቃ መጥፎ ነገር አታስተላልፊ ለልጅሽ። ነገ ታድጋለች ልጅሽ። ስለዚህ በሰላም ህይወትሽን ኑሪ፣ በሰላም ህይወታቸውን ይኑሩ። የሚቆጭሽን የምትጎጅበትን ነገር አታድርጊ። አንዳንዴ በስል ስትል መውለድ በራሱ ጥሩ ነው። አሁን ብቻ አላውቅም፣ እኔ እንጃ። እኔ የልጅቷን ታሪክ ራሱ እንደማበላሸት ነው ብዬ ነው የማስበው። እና ብቻ ነገሮች በሰላም ይለቁን የሚፈልግ እሷም ደግሞ ህይወቷን እንድትኖር ነው የሚፈልገው። እኔ ከቢኒ ጋር ያላቸውን ነገር አላውቅም፣ አላውቅም ምን አይነት ህይወት እንደሚኖሩ ከዚህም በኋላ። እሱም እንግዲህ ልጅቷ አባት ያስፈልጋታል እና ከዚህ በኋላ በፍቅር እንደምትኖር ተስፋ አደርጋለሁ። ይሄ ነገር ብቻ በሰላም አልቆ እንግዲህ አላውቅም እንደማወራ። እኔ እንደውም እንደዚህ ራሱ አልመሰለኝም ነበር ማለት በቃ ዲኤንኤ ሲባል የመሰለኝ በቃ ይሄ 15 ቀን 3 ሳምንት ወር ከዛ በላይ የሚፈጅ ነበር የመሰለኝ። ለካ አይደለም፣ እንደዛም አይደለም። በሁለት ቀን ውስጥ ይደርሳል እንዳልኳችሁ ከ48 እስከ 72 ሰዓት ድረስ ማለት ነው። እና ደግሞ በሰባት ቀን ይደርሳል። እሱ ያው እንዳልኳችሁ ደም ጸጉር ምናምን ሲሆን እና ይሄ ጥፍር ምናምን ሲወሰድ ይቆያል ይመስለኛል። እሱ እንግዲህ ምን ሰጥተው እንደሚመጡ አናጥም። ብቻ ግን ፈጣኑ እንዲሆን ነው የተነጋገሩት። እንግዲህ ሁለቱ ገብተዋል። እኔን ስታይ ልጅቷ በጣም ትናደዳለች። እኔን ስታይ ደሟ ነው የሚፈለው። እኔ ደግሞ ትጋ ነው የሚመስለው እኮ ሳስታይ ነው ገንፍል እያለች ያለችው። እኔ ውስጥ ራሱ አብሬ ብገባ ደስ ይለኝ ነበር፣ ግን ዶክተር ስላልፈቀደ እና እንደገና ደግሞ ወደ ውስጥ መቅረጽ አይቻልም ተብለን ስለተከለከልን ነው ውጭ ላይ ቁጭ ብለን እየጠበቅን ያለ ነው። አሁን ራሱ አይቻልም። ግን እኛ እሱ ምን እያለች እየጠበቅናችሁ ነበር። ጨረሳችሁ? እሷ ቀረች ነው እሷ ቀረች ነው ማለት እሷም ውስጥ ከቆየች ትንሽ እንደውም ይሄ አስፈራኝ። ምናልባት በገንዘብ ወይ ብቻ በሆነ ነገር ነገሩን ለማስቀየር ብትሞክርስ? ውስጥ ይህን ነገር በደንብ አስቡበት። ምክንያቱም አሁን ነገሮች እንዴት ነው እየፈራችን ምናምን ስለሆነ የምታስቀይርበትን መንገድ ነው የምትፈልግ እና ውስጥ መቅረቷ ትንሽ ያስፈራል። ገባኛ ውስጥ እየፈራ ስለሆነ ምንድን ነው የሚያስፈራው? እንደብቃት ለምን እንጠብቃለን? ጨርሳችሁ እና በቃ ግልግል ትንሽ ያስፈራል። እኔ እንደውም ያው ከምርመራው በላይ አሁን እሷ ውስጥ ቀረች መባሉ ትንሽ አስፈርቶኛል እውነት ለመናገር። ኤኒዌይስ የነበረን ቆይታ ይህን ይመስል ነበረ። አብራችሁኝ ስለቆያችሁ እስከዚህ ሰዓት እስከ መጨረሻዋ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ እስካሁን ድረስ ሰብስክራይብ እያደረጋችሁ እየደገፋችሁኝ እያበረታታችሁኝ ላላችሁ ደግሞ ከልብ አመሰግናለሁ። ወዳችኋለሁ። ቤተሰብ ያንሳል እኔ ጋር ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። በጥሩ ስራዎች እመጣላችኋለሁ ማለት ነው። እንዲሁም ደግሞ በጨረቃዎች እመጣላችኋለሁ። ኤኒዌይስ ይህን ይመስል ነበረ። በነገራችሁ ላይ የጨረቃ ፋሚሊ ነኝ። የጨረቃ ፋሚሊ ስለዚህ የጨረቃ ፋሚሊዎች የት አላችሁ? ወይዬ በሉኛ፣ አለን በሉኛ። እወዳችኋለሁ። መልካም ጊዜ ባይ